ትክክለኛ ሀብት ተንቀሳቃሽ ነው። እሱም ዕውቀት ነው። የትም ብትሄድ የሚከተል ሀብት ዕውቀት ነው። አይሁዳውያን ታውቃላችሁ፣ ከርታታ ህዝቦች ናቸው። ከአንድ ዓለም ሌላ ዓለም ሲንከራተቱ ነው የኖሩት። መሬት ቢኖራቸው እንኳን መሬቱን ይዘው አይሰደዱ። ገንዘብ ቢኖራቸው ገንዘቡን ይዘው እንዲሰደዱ አይፈቅዱላቸው። ስለዚህ ትክክለኛ ሀብት ማለት ሙያና ዕውቀት እንደሆነ ጠንቅቀው ያውቃሉ። አሁን ትልቅ የሚባሉ ውድ ክፍያ የሚከፈልባቸውን ዩኒቨርሲቲዎች በአይሁዳውያን ተሞልተዋል። በቃ ትምህርትን እየተበቀሉት ነው ማለት ትችላላችሁ። ምክንያቱም ትላንት አያቶቻቸው በስደት ጊዜ የሚሰሩት በጣም ከባድ የሚባሉ የጉልበት ስራዎችን ነበር። ስለዚህ እኔ የጠጣሁትን አቧራማ ልጅ አይጠጣም ከሚል አመለካከት አሁን ልጆቻቸውን በትልልቅ ዩኒቨርሲቲዎች ያስተምራሉ። ከታሪካቸው ተምረዋል።